በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለሙ ብርሃን፣ ኢትዮጵያ ዓለም ሁሉ ገዢ አሜን። ዛሬ ትንሽ ብዙ እግዚአብሔር ያደረገልኝ ብዙ ነገር ቢኖርም እንኳን ከብዙ በጥቂቱ በሕይወቴ ያደረገልኝን እናንተም ትማሩ ዘንድ ይጠቅማችሁ ከሆነ ብዬ ይህን መልእክቴን አስተላልፋለሁ። አስካለ ማርያም ነኝ። በሰንበት ዙሪያና በአስራት በኩራት ዙሪያ ነው የምነግራችሁ እህቶቼ ወንድሞቼ። እኔ በስራ ነጋዴ ነኝ። የጽህፈት መሳሪያና ህትመት ስራ ላይ ነኝ ያለሁት። በስራው ወደ 15 ዓመት በስራ ላይ ቆይቻለሁ። ግን በልቤ ሰንበትን ማክበር፣ ቅዳሜና እሁድን ማክበር በጣም እፈልጋለሁ፣ ግን አልችልም። እምነቱም ትንሽ ይጎለኛል። አስራቱንም መስጠት እፈልጋለሁ፣ እንዲሁም በቃ እምነቱ ይጎለኛል። መሰሰትም አለ። በዛ ምክንያት ያው ሰንበቱንም አላከበርኩ፣ አስራቱንም በአግባቡ በሚገባው ቦታ አልሰጥም ነበረ። አሁን ልክ ኢትዮጵያ የዓለም ብርሃን ውስጥ መልእክት ውስጥ ከገባሁኝ 5 ዓመት ይሆነኛል። 2ኛ ዙር ተመዝጋቢ ነኝ እና በቃ አባታችን በሚሰጡት ትምህርት በጣም ተጠቅሜያለሁ እና በሚሰጡት ትምህርት በመጠቀሜ ኮረና ከገባ ጀምሮ ሰንበትን በማክበር ወሰንኩኝ። በቃ ኦልሞስት ኮረና ከገባ 4 ዓመት ይሆናል። 4 ዓመቱን ቅዳሜና እሁድ በቃ የፈለገው ይቅር ብዬ ስራዬን ዘጋሁ። እረፍት ማድረግ ጀመርኩ። ያው በፈቀደው እግዚአብሔር በፈቀደው በአቅሜ ያው የእግዚአብሔርን ቃል እየሰማሁ ለማዋል እሞክራለሁ። በተረፈ ደግሞ አስራቴን ያው በአግባቡም ባይሆን እንኳን ከብዙ በጥቂቱ በእውነተኞች ቦታ በእውነተኛው ቦታ አስራቴን ማስገባት ጀመርኩኝ። 14 ዓመት በስራ ላይ ሆኜ 10 ዓመት የባከነ ነበር። እውነት ለመናገር ቅዳሜና እሁድ አይደል፣ ጠዋት አይደል፣ ማታ አይደል፣ እስከ ሌሊት እስከ 6 ሰዓት የምሰራበት ቀን አለ። ቅዳሜና እሁድ ያን ጊዜ በቃ ከእጅ ለመኖሪያ እንኳን አልሆነኝም ነበር። እውነት ለመናገር ራሴንም አላስተዳደረም ነበረ። ከዛ በኋላ ግን በቃ ከ4 ዓመት በኋላ የዛሬ 4 ዓመት 5 ዓመት በቃ ኢትዮጵያ ዓለም ብርሃን ከተመዘገብኩኝ ከዛ በህይወት ውስጥ ለመኖር ከጥቂቱ ከሞከርኩኝ ጊዜ ጀምሮ እውነት እንደው ስራዬ ያን ዘመን ሁሉ የለፋውበትን በስንት እጥፍ እንዳገኘሁኝ እውነት እንደው ብታዩኝ ምስክር ይሆናችኋል። የሚያውቁኝ ቤተሰቦቼም ጓደኞቼም ያውቃሉ። ይሄን ምስክርነት ሁሌ ነው የምናገረው፣ ለማቀው ሁሉ ለማላቀውም ለደንበኞቼም ሁሉ እናገራለሁ። ሰንበታቱን አክብሩ፣ ፈትኑት፣ እግዚአብሔርን ፈትኑኝ ብሏል። ስለዚህ ሰንበታቱን አክብረን አስራቱን አግባብ ባለው ቦታ ሰጥተን ካልተጠቀምን በቃ እግዚአብሔር የተናገረው ቃል ውሸት ሊሆን ነው። ስለዚህ ይሄን ፈትኑት፣ እስቲ አርጉና ፈትኑት ብዬ እላለሁ ብዙ ጊዜ እና በጣም ተባርኬያለሁ። እግዚአብሔር ይመስገን። ከአንድ ድርጅት ወደ 2 ድርጅት በ4 ዓመት ውስጥ በቃ በሚገርም ፍጥነት ነው ስራዬ ያደገው። ብቻዬን ነው ከአንድ ድርጅት ጋር ነው በምፈጋው። አሁን በሰራተኞች አሉኝ። ስራዬም ቁጥር 2ም ከፈትኩ፣ እንደገና ፎቶ ቤትም ከፈትኩ። እኔ ብቻ እግዚአብሔር ያደረገልኝም ብነግራችሁ በህይወቴም ቤተሰቤም ባለቤቴም ሁላችንም ደስተኞች ነን። በጣም ደስ በሚል ሁኔታ ነው እግዚአብሔር የባረከልን።
ስራችንን እና እህት ወንድሞቼ ይሄ በጥቂቱ ነው እንደው በጥቂቱ ነው የተናገርኩት እንጂ እግዚአብሔር በህይወት ያደረገልኝ በጣም ብዙ ነገር አለ። እኔ ትንሿን ነገር አድርጌ እሱ ግን አብዝቶ ነው ያደረገልኝ። እና እህት ወንድሞቼ እውነቴን ነው ወስኑ፣ ሰንበታቱን ለማክበር ሞክሩ፣ አስራቱን በሚገባው ቦታ ለማስገባት ሞክሩ ብዬ እላችኋለሁ። የቀረውን እንግዲህ እግዚአብሔር በፈቀደ ምስክርነት እሰጣለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። እመቤታችን ቅድስት ድንግል ማርያም ተባርካችሁ፣ እመቤቴ ትስጥልን። ቅዱስ ገብርኤል፣ ቅዱስ ሚካኤል ይባርኩን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለሙ ብርሃን፣ ኢትዮጵያ የዓለም ሁሉ ገዢ፣ ኢትዮጵያ የሥላሴ የክብራቸው መገለጫ መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለሙ ብርሃን፣ ኢትዮጵያ የዓለም ሁሉ ገዢ፣ ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለሙ ብርሃን፣ ኢትዮጵያ የዓለም ሁሉ ገዢ። አሜን። አመሰግናለሁ። በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ሁሉ ገዢ። ሰላም ወንድሜ ብሩክ፣ እንዴት ነህ? ሰላም ነው? እንኳን ለቅድስት ሥላሴ ዓመታዊ ክብረ በዓል በሰላም አደረሰክ። እኔ ከአቃቂ ቃሊቲ ቶታልና አካባቢ ኢትዮጵያ የዓለም ብርሃን ቤተሰብ የቅድስት ሥላሴ ጽዋ ማህበርተኛ ነኝ እና ዛሬ ያየሁትን ህልም እንደ ምስክርነት እና ለሰዎች ይረዳል ብለህ የምታስብ ከሆነ ልንገርህ ብዬ ነው። እንደ አጋጣሚ ሆኖ ትላንትና ለዛሬ ማለት ነው የቅድስት ሥላሴ ዝክር ነበርና ዝክሩ ላይ በከፊልም ቢሆን ተሳትፊ ነበርና ከዛ መልስ አዳሩን ያየሁትን ህልም ነው የምነግርህ። ወደ ከ6 ለ7 አጥቢያ ማለት ነው ወደ 12 ሰዓት አካባቢ ወይ ደግሞ ለ12 ምናምን ጉዳይ አካባቢ ያየሁት ህልም ነውና ምንድነው የሚመስለኝ እኔና እናቴ ነን እንትን ውስጥ ነን፣ ፎቅ ውስጥ ነን ያለ ነው። ትልቅዬ ፎቅ ነው። ካጠገቡም በጣም ትልቅ ተራራ አለ፣ በጣም ትልቅ ማለት ነው። እና እዛ ውስጥ ነው ያለ ነው። ሰላም ነበር፣ ሁሉ ነገር ሰላም ነው። ሁሉም ሰው ወደ መሄድበት ይሄዳል። ግማሹም በቃ የተለያዩ ነገሮችን የሚሰሩ አሉ በፎቅ ውስጥ። ከዛ በሰከንዶች ሽርፍራፊ ተኩስ ይጀመራል። እኛ ካለንበት ፎቅና ምድር ካሉ ሰዎች ማለት ነው። ተኩሱን የሚያደርጉት ማን ይሁኑ አላወኩም፣ ግን ብቻ እየተታኮሱ ነው። ከኛ ፎቅ ላይ ያለው ፎቅ ላይ ያሉ ሰዎች ናቸው የሚታኮሱት ወደ ምድር። እና በደቂቃዎች በቃ ሰፈሩ ትርምስምሱ ይወጣል፣ ትርምስምስ ማለት ነው። ከዛ እንደ አጋጣሚ ሰው የሚንቀሳቀሰው ፎቅ ላይ ያለው ሰው የሚንቀሳቀሰው ቀስ እያለ ነው። ለምን እነሱን አይቶ እንዳይመታቸው ማለት ነው። እና ቀስ እያለ ነው የሚንቀሳቀሰው። ከደቂቃዎች በኋላ እኔም ቀስ እያልኩ በዚህ መሀል እናቴ ትጠፋብኛለች ማለት ነው። እና እሷን ፍለጋ ቀስ እያልኩኝ እየሄድኩ እያለ ደረስኩባቸው ላይ የሚተኩሱት ሰዎች ጋር ማለት ነው። እና እንደ ድንገት ሳየው ሰንበት የሚማር ልጅ የእውነት የማውቀው ሰንበት ተማሪ የሆነ ልጅ ነው። እና በጣም ደንግጬ እጮሃለሁ። እንዴት እሱ እንደዚህ እንዴት ሊተኩስ ይችላል ብዬ እጮሃለሁ ማለት ነው። በምጮህ ሰዓት ተኩሱም ይበረታል በጣም። እና ሰውም እዛ ፎቁ ላይ ያለው ሰው ደግሞ ያቀስ እያለ የሚሄደውን ትቶ በቃ በጣም ሩጫና ትርምስምስ ይወጣል ማለት ነው። በዚህ መሀል እንዳጋጣሚ ሊፍት አገኘውና ሊፍት ውስጥ ገባው። እናቴን አላገኘኋትም። ምን ይፈጠራል በዚህ መሀል ወደ ጥግ ያለው ወደ መጨረሻ ያለው ጥርሴ ወልቆ በደቂቃዎች እጅ ላይ ይወድቃል ማለት ነው። ውልቅ ብሎ አልደማም ምን አላለም፣ ግን ጥርሴ እንዳለ ወድቆ እጅ ላይ አገኘዋለሁ። ከዚህ ጥርሴ ነገርም ብዙ ግድ አልሰጠኝም። ብቻ እናቴን ነው የምጠብቀው። ሊፍቱ ይከፈታል፣ ይዘጋል፣ ይከፈታል፣ ይዘጋል። ላገኛት አልቻልኩም። ብዙ ደቂቃዎች ቆየሁ። ተኩሱ እንዳለ ነው፣ በቃ እንዳለ ትርምስምሱ እየወጣ ነው። እና እንዳጋጣሚ ከጎን ያለው ሊፍት ጋር ድምጿን እሰማዋለሁ ማለት ነው። ከዛ ሊፍት አውጥቼ እኔ ያለሁበት ሊፍት ላይ አስገባታለሁ። ከዛ ልክ ይሄ እንደተፈጠረ እያለ ሲመስለኝ ሲታኮሱ ወደ ተራራው ላይ ተኩሰዋልና ከተራራው እንደነገርኩ በጣም ትልቅ ተራራ ነው። ከዛ አናት ላይ በአንዴ እንደዚህ በፕሮሰስ ሳይሆን በአንዴ
ጭስ በጣም ትልቅዬ ጭስ ይወጣና ጭሱም ብዙ ደቂቃ ሳይቆይ ጭሱ ወደ እሳተ ገሞራነት ተቀይሮ እንዳለ ተራራውን ያለብሰዋል። እንዳለ ተራራውን ሲያለብሰው የሚታኮሱት ሰዎች ትተው አማራጭ ስለሌላቸው ትተው ለመሸሽ ነው የሚሞክሩት። ግን ያ እሳተ ገሞራ እንደዚህ ጊዜ የሚሰጥ አልነበረ። ወዲያው ነበር የሚወርደው በፍጥነት ጠብ ጠብ ማለት ሳይሆን በኃይል ነው የሚወርደው ማለት ነው። እና በቃ ምንድነው አሁን ያለን አማራጭ? ይሄ እሳተ ገሞራ በጣም በኃይል ስለሚመጣ ፎቁንም ይደረምሰዋል። ስለዚህ ከፎቅ ላይ መውረድ ነው ያለብን በሚል ሁሉም ሰው በቃ እየተሯሯጠ ላይ በላይ እየተደራረበ ከዛ ፎቅ ይወርዳል ማለት ነው። እና ምድር ላይ ያሉ ሰዎች በጣም ይተራመሳሉ። በጣም እሳተ ገሞራውም ከምልህ በላይ አደገኛ ነው። በጣም ህፃናትም አሉ። ግን በዚህ መሀል ምንድነው አንዳንድ ሰዎች ምን ይላሉ? ኢትዮጵያ የስላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ እያላችሁ ሩጡ፣ አምልጡ፣ ቶሎ በሉ፣ እችን ቃል ተጠቀሙ፣ ሩጡ ሩጡ ይላሉ ማለት ነው። ግን ምንድነው በዛ ሰዓት እኔ ቆሜያለሁ መሀል ላይ እሳተ ገሞራውም አይነካኝም። ሰው ግን ይሯሯጣል። ይሄንን ቃል የሚሉት ደግሞ ይሄንን ኢትዮጵያ የስላሴ ክብራቸው መገለጫና መመስገኛ ምድር እያላችሁ ሩጡ የሚሉት ሰዎች በፊት ላይ ምንድነው ያላመኑበት። አሁን ላይ ግን ነገሩ ሲመጣ ግን ለማምለጫ ብቻ የሚጠቀሙት ቃል ነው የሚመስለኝ። ሳያምኑበት ቀርተው ነገሩ ሲፈጠር ግን እንደዚህ እያላችሁ ሩጡና ታመልጣላችሁ፣ ያድናችኋል ይላሉ። ግን እምነት አልነበራቸውም በፊት ላይ ማለት ነው። እና ይገርመኛል። በቃ እዛ መሀል ላይ ቆሜ በፊት ሳያምኑበት አሁን ቢሉት ምን ትርጉም አለው? በፊት ቢያምኑበት ነበር ትርጉም የሚኖረው እያልኩኝ እላለሁ። እና ይሄ እሳተ ገሞራው ምንድነው በጣም እየጎረፈ ይመጣና ከተራራው ላይ ድንጋዮች በጣም በኃይል መውረድ ይጀምራሉ። በኃይል ትላልቅ ድንጋዮች ናቸው። በኃይል ወደ ምድር ይወርዳሉ ማለት ነው። በዚህ ሰዓት ሰው ልብሴንም ምኔንም አላለ መዓት ሰዎች እየተገፋፉ ተደርድረው ወደ ሌላ ሀገር ወደ ስደት ማለት ነው ይሄዳሉ። ተራራው ከዛ ወደ ምንነት ሊቀየር ነው፣ እንዳለ ፈርሶ ሊጠፋ ነው ማለት ነው። ድንጋዮቹ በጣም ትላልቅ ናቸው። በጣም ሰው ላይ ይወርዳሉ። ህፃናት አሉ፣ ይሯሯጣሉ። እና ሰው በስተመጨረሻ ያለቀው አልቆ የተረፈው ደግሞ ምንድነው ወደ ስደት ሲሄድ አየሁ ማለት ነው። እና ምናልባት ለማስተማሪያነት ከሆነ ብዬ ነው የነገርኩህ። መልካም በዓል ይሆንልህ። ደህና ዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። ወንድሜ ብሩኬ እንደምን አለ? መላው የኢትዮጵያ የዓለም ብርሃን ቤተሰብ ወንድሞቼ እህቶቼ እንደምን ከረማችሁ? እኔ ብርሃነ ገብርኤል የሰማዕቱ የቅዱስ ጊዮርጊስ የጽዋ ማኅበርተኛ ስሆን ዛሬ የምናገረው የምመሰክረው ምስክርነት እግዚአብሔር ቢፈቅድልኝ፣ እመብርሃን ድንግል ማርያም ብትፈቅድልኝ ለሰው ያስተምራል ይመክራል ብለህ ከተረዳህልኝ ወንድሜ ብሩኬ ይህንን እንድታቀርብልኝ በእግዚአብሔር ስም እጠይቅሃለሁ። ማህበሬ ላይም በጽዋ ማህበር ላይም ይህንን ምስክርነት የተናገርኩኝ መሆኔን ስገልጽ፣ ሆኖም ግን እግዚአብሔር ከፈቀደ መላ የኢትዮጵያ የዓለም ብርሃን ቤተሰብ ተስፋ ቢያደርግበት ቢማሩበት ብዬ ነው የማቀርበው። እግዚአብሔር ከፈቀደ እንግዲህ እልካለሁ ማለት ነው። ጥቅምት 13 ነው የአቡነ አረጋዊ ዓመታዊ በዓል ዋዜማ ነው። በቤቴ ጸሎት አድርጌ ማታ ነገ ደግሞ ጻድቁ ቢፈቅዱልኝ ከደጃቸው ተገኝቼ ዝክራቸውን እንድዘክር ንግሳቸውን እንዳነግስ
ከበረከታቸው ተካፍዬ እንድመጣ ይፈቅዱልኝ ዘንድ ተማጽኜ ነው ያደርኩት። ደጃቸውንም እንድሳለም ተማጽኜ ነው። ያው እግዚአብሔር በፈቀደ መምህረ ንስሐ አባታችን ናቸውና እሳቸውን ተማጽኜ ይፍቱኝ ብዬ መተኛቴን ነው ማስታወሰው። እና ሌሊት ላይ ወንድሜ በአንድ ቤተ ክርስቲያን ከአዲስ አበባ ወጣ ብሎ በሚገኝ በጣም ደስ በሚል ቤተ ክርስቲያን ውስጥ ይመስለኛል፣ በዚሁ በአዲስ አበባ ዙሪያ ላይ የሚገኝ ገዳም ነው። ያው በገዳም ስር ያለ ቤተ ክርስቲያን ነው እና እዛ ንግስም ይመስለኛል፣ ምህላም ይመስለኛል። በእንደዚህ አይነት ጸሎት ላይ ውለን ማታ በሰርክ ወደ ቤት ሊሄድ ሁሉም በቃ ነጠላውን ያደረገ ሁሉም ወደ የቤቱ ሊበተን ወደ የቤታችን እየወጣን ነው የሚመስለኝ በህልሜ ማለት ነው። እና ወደ ላይ ቀና ሲል ሰማዩ የተከፈተ ይመስለኛል። እደነግጣለሁ። ምንድን ነው ምናምን ስንል ሰው ሁሉ ቀና ብሎ ያያል። ወደፊት እየመራች የምትመጣው እጇን ቀስታ ወደ እንደዚህ ወደ ምድር እየጠቆመች ኪዳነ ምሕረት እመብርሃን ትመስለኛለች። እንደኔ ኃጢአት እንደኔ በደል ሳይሆን በቃ ግልጽ የሆነ ነገር ነው። እና እየበረረች ስትወርድ ከኋላ ደግሞ መላእክቶች በቀኝና በግራ ሆኖ በመሃል አባታችንን አባ ገብረ መድኅንን ይመስሉኛል። በቃ ንግስናቸውን እንደለበሱ ዘውዳቸውን እንዳደረጉ ቁልቁል ይወርዳሉ መላእክቶች አጅበውት ማለት ነው። ከዛ እልል እያልን እንዲህ እላለሁ እኔ በራሴ እንዲህ ንጉሳችን ወረዱ፣ እመቤቴ እመቤቴ አመጣሽልን ንጉሳችንን እግዚአብሔር ይመስገን ብዬ መሬት ወድቄ መሬት እሳለማለሁ። ቀና ስል ግን እዛ ቤተ ክርስቲያኑ ሰፊ የሆነ ግራር ያለ ይመስለኛል፣ ዛፍ ማለት ነው፣ እንደ ጥላም ነገር ነው። እዛ ግራር ላይ ይቆማሉ መላእክቶቹ ከንጉሱ ጋር፣ ንጉሱ በመሃል ሆነው ይቆማሉ። ግልጽ ነው በቃ ማያቸው፣ ጠይምነታቸው ብርሃን ነው ፊታቸውና በጣም ደነግጣለሁ። እግዚአብሔር ይመስገን እመብርሃን ወደ መሬት አውርጅልን፣ ወደ መሬት አውርጅልን፣ ድንግል እናቴ ወደ መሬት አውርጅልን እያልኩ እጅግ ተጨንቄ፣ እልልታም አለ፣ ብዙዎቹ እልል ይላሉ። ንጉሳችን እኮ እመቤቴ ጭንቀታችን አይታ ወረዱልን፣ ከሰማይ ወረዱልን እንላለን። እንዲህ እየጮኩኝ እዛው ግራር ላይ እንዳሉ ነቃው ከእንቅልፌ ማለት ነው። ከዛ በጣም ደነገጥኩ። ያው የዓመቱ አቡነ አረጋዊ ናቸው። ጠዋት እኔ አጋጣሚ ስራ ነበረኝና አልተመቸኝም። ማታ ነው ለመሳለም ወደ ቤተ ክርስቲያን የሄድኩት። ተሳልሜ ጸሎት አድርጌ ብዬ አመስግኜ በጣም ገርሞኝ ተደንቄ የጊዮርጊስ ዕለት ያው ምስክርነት በጽዋ ማህበሬ ላይ ሰጥቼ አለፍኩ። በወሩ እንዲሁ ህዳር 13 ለአቡነ አረጋዊ ዋዜማ ነው። እዛው ቤተ ክርስቲያን ነው ያለሁት። ከዛ እዛው ቤተ ክርስቲያን ላይ ያለው ይመስለኛል እንደዚሁ በጸሎት ላይ ነው ያለ ነው። በመሃል ላይ ቀና ብዬ ድጋሚ ሳይ ንጉሱ መላእክቶች 4 መላእክቶች፣ ባለፈው 2 መላእክቶች ናቸው፣ በአሁኑ ደግሞ 4 መላእክቶች ይመስሉኛል። ረጅም ሰፊ የሆነ ምንጣፍ፣ የወርቅ ምንጣፍ ይመስለኛል። ንጉሳችን እሱ ላይ የቆሙ ይመስለኛል። ምንጣፉ ላይ ቆመው እየወረዱ ቀጥታ እዛ ቤተ ክርስቲያን ላይ ቀጥታ ከነ ምንጣፉ መሬት ይወርዳሉ። እልልታው ቅልጥ ይላል በቃ። ከዛ ቀጥታ የሚገቡት አባታችን ከቤተ መቅደሱ ከዋናው ቤተ ክርስቲያን ጀርባ ልክ እንደ ቤተልሔም አይነት መቅደስ ቤት አለች። እዛ ያርፋሉ። እልል ይባላል። እግዚአብሔር ይመስገን እላለሁ።
ከዛፍ ላይ ወረዱልን፣ መሬት ረገጡልን፣ ንጉሳችን መጣልን። እልልልልልል አለሁ እኔ ራሴ እመብርሃን በምታውቀው በጣም የምንደሰት ይመስለናል። በጣም በቃ ተደስተን እሳቸውን ማየት አለብን ብለን ተሰለፉ እንባላለን። የሚገርማችሁ እህት ወንድሞቼ በየግራ ጣታችን ላይ የሚያንጸባርቅ ቀለበት የተደረገልን ነው ይመስለኝ። ለምን ኢትዮጵያ ዓለም ብርሃን ምልክት የተደረገልን ቀለበት፣ በቃ የሚያበራ ቀለበት በየጣታችን ላይ ቀለበቱ አለ። ያንን ያደረገ ነው እየተሰለፈ ንጉሱን እጅ ነስቶ ወደ ተባርኮ ወደ የቤቱ የሚሄደው። እድል የሆኑ በህልሜም ቢሆን ከፊት ነው የተሰለፍኩት። ከሴት ተሰልፌ ገባው። ባዶ እግራቸውን ናቸው። እንደዛ ከሰማይ ሲወርዱ የሚያበሩ ፊታቸውን አይደለም ማየው፣ እንደ ማንም ፊታቸው በጣም በሚያስፈራ ወዝ ያለው ሆኖ ግን ንግስናቸው ዘውዳቸው አለ። ጎንበስ ብዬ እግራቸውን እስማለሁ። በባዶ እግራቸው ናቸው፣ ጫማም አላረጉም። እግራቸውን እስማለሁ። መዓዛው የእግራቸው ልዩ ነው። አልቅሼ ንጉሶ 1000 ዓመት ንገሱ፣ እንኳን መጡልን፣ ለእኛ ለተጨነቅነው ለታሰርነው ነፃ ያወጡን ዘንድ ስለመጡልን እግዚአብሔር ይመስገን ብዬ ጉልበታቸውን ምስምና እግራቸውን ምስምና በተራ ደግሞ ለሚገባው ትቼ ሁሉም ሰው እንዲየገባ እጅ የሚነሳ ይመስለኛል። እና እንደዛ ተሳልሜ እልል ብዬ የዛሬ ወር ግራር ላይ ነበሩ። እመቤቴ ሆይ ክብር ይግባሽ፣ ከመሬት አወረድሽልን፣ ለእኛ ለተጨነቅ መጡልን፣ እግዚአብሔር ይመስገን ንጉሳችን መጡ እያልኩኝ እግዚአብሔርን እያመሰገንኩ ወደ ቤቴ እመለሳለሁ። ከእንቅልፌም ነቃው። እግዚአብሔር በፈቀደ የሚያስተምር የሚመክር ከሆነ ለእኛ ለተጨነቅን ተስፋ ላጣን እውነት ምንድን ነው ላለን ዘገየብን ላለን በጸሎት መልስ ይሰጣልና ጠይቁ መልስ ታገኛላችሁ ተብለናልና እንደኔ ኃጢአት እንደኔ በደል ሳይሆን እንደ እግዚአብሔር ቸርነት ግን እግዚአብሔር የተመሰገነ ይሁን። ይህንን አይቻለሁ። ወንድሞቼ በትዕግስት ጠብቁ። ቅርብ ናቸው። ንጉሳችን ከኛው ጋር ናቸው። ይሄ ተስፋ ነው በልቤ ያለው። እመቤቴ ክብር ይግባት እና ይህንን እንግዲህ ወንድሜ ብሩኬ ያው እንደ ኃጢአቴ እንደ በደሌ ሳይሆን እንደ ቸርነቱ ሁላችን ለተሳብቶ ለደጉ ዘመን ያደርሰን። አባታችንን በረከት እንድንቀበል ያርገን። እንግዲህ እግዚአብሔር ይስጥልኝ። ሰላም ሁኑልኝ። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ፣ ለእናታችን ለድንግል ማርያም፣ ለቅዱሳን መላእክቶች ሁሉ፣ ለቅዱሳን አባቶቼ እናቶቼ ይሆንልኝ እያልኩ የአባታችንም የንጉሳችን በረከት በየልባችን ይደርብን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ አሜን። ሰላም ወንድሜ ብሩክ፣ እንዴት ቆየ? እንደምን ቆየ? እግዚአብሔር ይመስገን እኛ በጣም ደህና ነን። አንድ ምስክርነት ለወንድም ለእህቶቼ ለመስጠት ነበር። በእርግጥ ከዚህ በፊት ብዙ ነገሮች ተደርገውልኛል፣ ግን ያው ምስክርነቶችን እከታተላለሁ ቴሌግራም ፔጅ ላይ የሚለቀቁትን ማለት ነው። እና አብዛኛዎቹ በእኔ ጋር የተፈጸሙ ወይም ለኔ የተደረጉልኝ ነገሮች ለአብዛኞቹ ወንድሞች የተደረጉ ስለሆኑ ያንን ምስክርነት ከመስጠት ተቆጥቤ ነው። ግን በተደጋጋሚ የተደረገልኝን ነገር ምስክርነት መስጠት ስለፈለኩ ነው። ማለት ከዚህ በፊት ጽዋ ስንጠጣ ከተቻለ በውሃ ካልሆነ ደግሞ በጠላ መጠቀም ትችላላችሁ ተብሎ ነበር። እኛ ደግሞ እንዳጋጣሚ ሆኖ ጠላ ነበር የምንጠቀመው። አጋጣሚ ሆኖ የሆነ ቀን ጠላ ሳናገኝ ቀረንና በውሃ 2 ሊትር ውሃ አዘጋጅተን እሱን ጸበል አድርገን ጸሎት አድርሰን ዝክራችንን ከዘከርን በኋላ መጨረሻ ላይ የቀረውን ጸበል ይዤው ሄድኩ ወደ ቤት ማለት ነው። እና እንደ ጸበል እጠቀመዋለሁ። ህመም ሲሰማኝ
አንዳንድ ነገሮች አሁን ህጻናት አሉ፣ ቤት ውስጥ ልጆች አሉኝ። ልጄ አንድ ጊዜ ቀኑን በውል ባላስታውሰውም ሽፍታ ከባድ የሆነ ሽፍታ ወጥቶባት ነበር እና ሶስቱን የኪዳን ቃሎችን ማለት ኢትዮጵያ ስላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ ዓለም ብርሃን፣ ኢትዮጵያ ዓለሙ ገዢ ብዬ ኪዳን ቃሎቹን እየጠራው በመታወቂያው ሰውነቷን እንደባበስኩና ያንን ጸሎት ያደረስንበትን ጸበል ሙሉ ሰውነቷን ሲቀባው እግዚአብሔር በሚያውቀው የሚገርም ተአምር ነው ሰውነቷ ላይ የተፈጠረው። ማለት የሆነ የቆሸሸ ነገርን ጠርገን ስናጸዳው እንደዛ ጽድት እንደሚለው ጸበሉ የነካበት ቦታ ሙሉ በእጄ እንደነካውት ሽፍታው ልም ያለ ይጠፋል። እና ባለቤቴም አይታ በጣም ተገርማ እግዚአብሔር ይመስገን ብለን እግዚአብሔርን አመስግነን አለፍ። ብዙ እንደዚህ የተደረጉልኝ ነገራቶች አሉ በዚሁ በጸበል ብቻ ማለት ነው። አሁን ቅርብ ጊዜ ራሱ የካቲት 6 አካባቢ ነው እና ሰፈር ውስጥ ጆሮ ደግፍ የሚባል ነገር አለ፣ ድንገት የምታውቁት ከሆነ እና እዚህ ህፃናት ከስር ጉሮሯቸው ከእንጥላቸው ጎንና ጎናቸውን አንገታቸውን በጣም ነው የሚያሳብጠው፣ በጣም ህመም አለው እና ግቢ ውስጥ ያሉ ሁሉ ህፃናት ተይዘው ነበር። አጋጣሚ ልጄም ይዟት ነበር ከነሱ እና 1-2 ቀን እያደረ ስናየው እያበጠ መጣ። አሁንም እንግዲህ ጌታ ሆይ ልጄን ማርልኝ፣ ብዙ ነገር አደርገህልኛል፣ አሁንም እንደምታደርግልኝ አምናለሁ ብዬ ምስክርነትም እሰጣለሁ ብዬ ያንን ጸበል እንደተለመደው የኪዳን ቃሎቹን ጠርቼ በመታወቂያው ዳበስኳትና ጸበሉን ቀባባኋት፣ አጠጣኋት። ከዛ በኋላ እግዚአብሔር ይመስገን በሚገርም ሁኔታ ምንም ከነበረበት ወደዛ የጨመረ ሊያብጥ አልቻለም። ቀን በቀን የጎደለ ልም ብሎ ጠፋ። ሌሎች ልጆች ግን ህፃናት በጣም ይሰቃዩ ነበር፣ በጣም ያብጣል፣ ይቸገራሉ። ብቻ እንደዛ ነው። ብቻ ባጭሩ ለሁሉም ወንድምና እህቶቼ የኢትዮጵያ ዓለም ብርሃን ቤተሰቦች ጽዋ ለሚጠጡትም መናገር ማስተላለፍ የምፈልገው መልእክት ጽዋውን አክብረን እስኪያዝነው ድረስ እግዚአብሔር አምላክ በሁሉ ነገር ላይ ኃይሉን ያሳድራል። እኛ በእምነት ከኛ የሚጠበቀውን ነገር በእምነትና በንጽህና ሆነን ማድረግ ነው። ሁሉ ነገርን ያደርግልናል፣ ይሰራልናል። ብዙ ነገር እግዚአብሔር ይመስገን፣ ብዙ ነገር እግዚአብሔር አምላክ አድርጎልኛል። በዚህ ጽዋ ኢትዮጵያ ዓለም ብርሃን ቤተሰብ ከሆንኩ ጀምሮ ማለት ነው እግዚአብሔር በሚያውቀው እሱ ፈቅዶ ወዶ መርጦኝ ጠርቶኝ እንጂ እኔ በቅቼ ተገብቼ አይደለም። ህይወቴም ሁሉ ነገሬን እግዚአብሔር አምላክ ያውቀዋል። ብቻ እሱ ፈቃዱ ስለሆነ ሁሉን ነገር ያደረገልንና ጽዋም እንጠቀም ሰዓት የጽዋውን ጸበሉን ጻዲቁን እንደ እምነት ብንጠቀም በደንብ ይሰራልናል የሚለውን መልእክት ለማስተላለፍ ነው። እንግዲህ ወንድሜ ብሩክ ሌሎች ለወንድም ለእህቶቼ ይበጃል ይሆናል ካልክ አስተላልፍልኝ፣ አይሆንም ካልክ ደግሞ አንተው ስማና አስቀርልኝ። ኃጢአተኛው በደለኛው ደካማው ባሪያው ወንድማችሁ ወልደ ተክለ ሃይማኖት ነኝ ከደቡብ ኢትዮጵያ ክልል ከጂንካና አካባቢው የቅድስት ሥላሴ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ፣ የፍጥረት ሁሉ አስገኝና ጌታ የአብርሃሙ ሥላሴ ስሉስ ቅዱስ አጋዝእት ዓለም ሥላሴ ቅድመ ዓለም ሥላሴ ለዘለዓለም እስከ ዘለዓለም ሁሉን የፈጠረ ያስገኘ አምላካችን ክብር ምስጋና አምልኮት ስግደት ይገባዋል። ለሱ ይሁን ለዘለዓለም አሜን። ለብጽኢተ ብፁዓን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ለቅድስት ድንግል ኪዳነ ምሕረት ለቅድስት ድንግል እመብርሃን ለቅድስት ድንግል ወላዲተ አምላክ ክብር ምስጋና ስግደት ውዳሴ ይገባታል ለዘለዓለም አሜን። ለቅዱሳኑ ሁሉ ክብር ይሁን። ለክቡር ዕፀ መስቀል ለተሰጠንም ቃል ኪዳን ክብር ምስጋና ይሁን ለዘለዓለሙ አሜን። እንደምን ሰነበታችሁ የተወደዳችሁ የአንዲቷ የአሸናፊዋ የተዋህዶ ኦርቶዶክስ አማኞች በአንዲት የእምነት መርከብ የተሰበሰብን የኢትዮጵያ ዓለም ብርሃን ቤተሰቦች አባቶቼ፣ እናቶቼ፣
ወንድሞቼ፣ እህቶቼ እንዲሁም ህፃናት ልጆቼ እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። ምስጋና የባህሪው የሆነ ቅዱስ እግዚአብሔር እንደ ኃጢአትና እንደ በደላችን ሳይሆን እንደ ቸርነትና እንደ ምሕረቱ እግዚአብሔር ይመስገን ብለን ስሙን እንድንጠራ የፈቀደልን ምስጋናውን እንድንተነፍስ ይችን እስትንፋስ የሰጠን ክብር ምስጋና ለሱ ይሁን ለልዑል እግዚአብሔር። አምልኮ፣ ስግደት፣ ውዳሴ ለዘላለም እስከ ዘላለም። እንግዲህ ምስክርነትን ለማቅረብ እንደ እግዚአብሔር ቅዱስ ፍቃድ በፊታችሁ አቧራና ትቢያ ሳለሁ እንደ ኃጢአትና እንደ በደሌ ሳይሆን እንደ ቸርነትና እንደ ምሕረቱ እንደ ልዑል ቅዱስ ፍቃድ እንደ ወላዲተ አምላክ አማላጅነት እንደ ቅዱሳን ተራዳኢነት እንደ መስቀሉ ፍቅር እንደ ቃል ኪዳናችን ኃይል በፊታችሁ እስትንፋሴን የማቀርብላችሁ ወልደ ጊዮርጊስ ከወረኢሉ ከተማ ከኢትዮጵያ ከደቡብ ወሎ በአንድ በጥር ወር ውስጥ ነው። ጥር ወር መጨረሻ አካባቢ በሀያዎቹ ውስጥ ምስክርነቱም ይህ ነው። በተለይ አረንጓዴ ቢጫ ቀዩን ቃል ኪዳኗን ይህ ምስክርነት ቃል ኪዳኗን ለሚንቁ ያው መርዶ ነው። ለምናከብራት ለኛ በአንዲት የእምነት መርከብ ተሰብስበን በተነገረን ትምህርት ቃል ኪዳን በመልእክቱም ተነግሮልን ላከበርናት ደግሞ የምስራች ነውና ስለ ንጹሃ ቃል ኪዳን አረንጓዴ ቢጫ ቀይና እንዴት እግዚአብሔር ስለሷ ቃል ኪዳን እኔንም ሳይገባኝ እንዴት እንደገለጸልኝ በአንድ ቀን ሌሊት ራእይ ህልም መልካም ህልም ያሳየኝን ነው የምነግራችሁ። እግዚአብሔር የነገረኝን ያሳየንን ለእናንተ እነግር ዘንድ የእግዚአብሔር ቅዱስ ፍቃድ ይሁን። ይኸውም በአንድ ቀን ሌሊት ይሄንን ምስክርነት ለእናንተ እንዳቀርብ እግዚአብሔር ሲፈቅድ እንዲህ አሳየኝ። ቀስተ ደመናይቱ ከሰማይ ወደ ምድር የተተከለች ናት። አረንጓዴ ቢጫ ቀይ ናት። ከቤተ ክርስቲያን መልስ እየመጣው ፊት ለፊት ይቺ ቃል ኪዳን ተተክላ አያታለሁ። ወደ እሷም እየቀረብኩኝ በመሄድ ሰዓት ይች ቃል ኪዳን 2-3 ቦታ ትባዛለች። ማለት ከሰማይ ወደ ምድር እየተተከለ በጎን እያለ 3 ቦታ እንዲሁም እያለ ተባስቶ በጣም በደስታና በሐሴት እቀርባለሁ። ስቀርብ በጣም በሚገርም ሁኔታ የዓለምን ልክች ክቧ በአብርሃሙ ስላሴ እጅ ላይ ያለችው የዓለም ክቧ የዓለም ቅርጽ እሷን ያሳየኝና ልክ ቃል ኪዳኗ ከተተከለችበት ቦታ ላይ ስቀርብ ያ ክብ ሆኖ ዓለም ይመጣልኛል። ሲመጣ መጀመሪያ ልዑል እግዚአብሔርን ልክ ለፍርድ እንደሚመጣ ሆኖ 2 እጆቹን ዘርግቶ ወደ ሰማይ እንዳረገ ሁሉ ልክ ለፍርድ እንደሚመጣ ሆኖ ያመለክተኛል። በጣም ድንቅ ነው። ከዛም በጣም እጅግ በሚያስፈራ ግርማና ሞገስ ሆኖ እግዚአብሔርን ሲያሳየኝ ነፍሴም ሰውነቴም እንደ በድን ማለት እንደ መፍራት አድርጎ በታላቅ ድንጋጤ እሰግዳለሁ፣ ወድቃለሁ። ከዛም ቀጥሎ ደግሞ ከሱ ቀጥሎ ወላዲተ አምላክ እግዝእትነ ቅድስት ድንግል ማርያምን ኪዳነ ምሕረትን ያሳየኛል። በዛ በክቡ ውስጥ በዓለም ውስጥ ነው። እኔ እየቀረብኩ ነው የሚሄደው፣ ግን ወደ ዓለሙ ልክ ሲሄድ እንደገና ደግሞ መስቀሉን ይተክለዋል። መስቀሉን ያሳየኝና መስቀሉ ላይ ሆኖ ከመስቀሉ ስር አዳምን ያሳየኛል። አዳም ከላዩ ላይ ሸክሙ ቀሎለት ሲራገፍለት የሆነ ቀንበሩ ሲነሳለት አዳምን ያሳየኛል። ተጎሳቁሎ ከጉስቁልናው ሲነሳ ከአዳም ቀጥሎ ደግሞ መጥምቀ መለኮት ቅዱስ ዮሐንስን ያሳየኛል። ወዲያውኑ ዞር ስል ከአጠገቤ አንድ በመንፈስ ቅዱስ የማውቃት በስልክ የምንነጋገር ወለተ ስላሴ የምትባል አንድ እናታችን አለች። የኢትዮጵያ ዓለም ብርሃን ቤተሰብ እሷ ትመስለኛለች ከጎኔ። ሁለታችንም ስንሰግድ ወደ አየነው ክብ ወደ ሆነ ወደ ዓለም
እንትን ይሄንን እንዳየን መጥምቀ መለኮት ቅዱስ ዮሐንስ እንዳየው እሷን አየኋት። እሷም ከኔ ጋር ሰግዳለች። እናት መሆኗን ስለማቅ እሷም ልክ ዞር ብዬ ሳያት ሰግዳ ልክ እየሰገድን ወዲያውኑ ስንነሳ ያው እንደ እግዚአብሔር ቅዱስ ፍቃድ ያው ካየሁት ራእይና መልካም ህልም አየሁ። ይህ እንግዲህ ምንን ያሳያል? አስቀድሞ ግን እግዚአብሔር ይችን ቃል ኪዳን ነው አረንጓዴ ቢጫ ቀዩን ተክሎ ያሳየን። ይቺ ቃል ኪዳን የሱ መሆኗን፣ ይቺ ቃል ኪዳን ለሚንቃት እንደማትሆን፣ የቅድስት ድንግል ማርያም መሆኗን፣ የኪዳነ ምህረት የአዳምን ተስፋው እንግዲህ ለዘላለም ለሚታመንባት መጥምቀ መለኮት ቅዱስ ዮሐንስ መንገድ ጠራጊው የአዲስ ኪዳን እና ሚስጥር አለው ሁሉም ነገር እና በእውነት ይሄን እምላችሁ ምናልባች ጥቂት ቢሆንም ምስክርነቱ በውስጡ ብዙ ነገር አንድምታ ይኖረዋል። አባቶቻችን ሲተረጉሙት እንግዲህና እንደ ኃጢአትና እንደ በደላችን ሳይሆን እንደ ቸርነትና እንደ ምሕረቱ ይሄንን ነገር በእውነት እግዚአብሔር አሳይቶናል። እንግዲህ አቧራና ትቤ የሆንኩት ወልደ ጊዮርጊስ ወንድማችሁ ይህን ምስክርነት ሳቀርብላችሁ እናንተ በዚች ቃል ኪዳን ለታመናችሁ ለዘላለም ደስ ብሏችሁ ጸንታችሁ እንድትኖሩ ነው። ምክንያቱም አስቀድሞ ሲጀመር በመልእክቱም እንደተነገረው መልእክቱ ራሱ ይህ መልእክት ለቅኖች፣ ለየዋሆች፣ ለትሁታኖች የምስራች ብስራት ማለት ነው፣ ደስታ ማለት ነው። ለአመፀኞችና ለክፉዎች ግን መርዶ ነው ይላል። እንደዚህ ነው በቃ። እና ይህ መልእክት ደግሞ ቃል ኪዳኗን ያነግሳታል። ንጹሐን አረንጓዴ ቢጫ ቀይ ያነግሳታል። ይቺ የዘላለም ቃል ኪዳን ናት። በቃ በዚች ቃል ኪዳን ለታመነ የዘላለም ድህነት አድርጋለሁ ነው እና ከጻድቁ ከኖህ ከአባታችን ጀምሮ ለዘላለም የታሰበች ቃል ኪዳን መሆኗን ከሰባቱ ቃል ኪዳን አንዱ ቃል ኪዳናችን ናትና አሁንም ቢሆን በተዋህዶ ኦርቶዶክስ የታመናችሁ በአንዲት የእምነት መርከብ የተሰበሰባችሁ የኢትዮጵያ ዓለም ብርሃን ቤተሰብ አባቶቼ፣ እናቶቼ፣ ወንድም እህቶቼ እንዲሁም ህፃናት ልጆቼ በዚች ቃል ኪዳን ጸንተን ይህን የመከራ ዘመን በመብርሃን ቃል ኪዳን በጸሎቷ በአማላጅነቷ ተሻግረን ለኢትዮጵያ ትንሣኤ በሰላም ያድርሰን፣ መከራውን ያሳጥርልን፣ ትንሣኤውን ያቅርብልን እላለሁ። በኮልታፋ አንደበቴ ሳይገባኝ ደካማና ኃጢአተኛ የሆንኩት ወልደ ጊዮርጊስ ነኝ። በጸሎታችሁ አስቡኝ። እግዚአብሔር ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም የይስሐቅ ያዕቆብ አምላክ የአብርሃሙ ሥላሴ ክብር ምስጋና ይገባችሁ። እመቤቴ ቅድስት ድንግል ማርያም ንጽሕተ ንጹሐን በሰማይም ንግሥት በምድርም ንግሥት ክብር ምስጋና ይገባሽ። ትጓን ሊቀ መላእክቶች እንደየክብራችሁ እንደየማዕረጋችሁ ክብር ምስጋና ይገባችሁ። ጻድቃን፣ ሰማዕታት፣ መነኮሳት፣ ደናግላት፣ ስውራን አባቶች ቋርፍ በልታችሁ ጤዛ ልሳችሁ ስለ ወገኖቻችሁ ስለ ዓለም ሕዝብ ጸሎት የምታደርሱ ምልጃችሁ የማይለየን አባቶቻችን ክብር ምስጋና ይድረሳችሁ እያልኩኝ እንደምን ዋልክ ብሩክ? እግዚአብሔር ይመስገን። እንኳን ላለንበት ጾም በሰላምና በጤና ያገናኘን። ጾሙ የበረከት የንስሐ እንዲሆንልን እንመኛለን። ያው ብሩክ ዝናው ነኝ ወይም ወልደ ገብርኤል ከደቡብ አፍሪካ ኦኪስ ከተማ የቅዱስ ገብርኤል የጽዋ ማህበር መስራች እንዲሁም የትጓን መማክርት ነኝ እና ዛሬ እንኳን የገባሁት ትላንትና ሰሞኑን ትላንትና ሌሊት ነው። የሆነች አጠር ያለች ህልም አይቼ ነው ገርሞኝ ነው ህልሙ በጣም ማለት ነው። እንደምናውቀው ያው ጀቶች አሉ፣ ግን እነዚህ ጀቶች እስከዛሬ በመንግስት ደረጃ አሳይተውን አያውቁም። እንደዚህ አይነት ጀቶች አናቃቸውም፣ ጀቶቹን ማለት ነው።
እና እንደ ኢትዮጵያ ሁሉ ጀት አላት እስክል ነው በጣም የተገረምኩት ማለት እና ጀቶቹ በጣም የሚገርምህ ያየናቸው የከተማ በኢትዮጵያ ላይ ያሉ ከተሞች ሰማይ ላይ ነው ያየናቸው። በጣም ቅርብ ለጭንቅላታችን ቅርብ በመሆኑ ቅርብ እየሆነው ሲበሩ ማለት ነው ከተማ ውስጥ። እንደው ምን የታየኝ አዲስ አበባ ነው በነገራችን ላይ ማለት ነው። እና ሌላም ከተማ ይበሩ ነበር። እና እኛ እንግዲህ ጀት የምናውቃቸው ጦር ሜዳ ሲበሩ ወይ ደግሞ ደብረ ዘይት እዛው ቢሾፍቱ እዛው ላይ ለልምምድ እዛው አየር ላይ ሲወጡ ነው እንጂ ከተማ ውስጥ እንደዚህ ገብተው ሲበሩ አይተናናቅም። እና በጣም ነው የገረመኝ። ጀቶቹ አይተናቸው አናቅም በህይወት ዘመናችን ማለት ነው። በጣም አዳዲስ ናቸው። ከ200 በላይ ይሆናሉ ሰማይ ላይ ያየናቸው ማለት ነው። ይበራሉ፣ እየተገለባበጡ ይበራሉ። ሰው በቃ ደነገጠ ማለት ነው። የከተማ ውስጥ ደነገጠ። እንዴ ምንድነው እነዚህ ከተማ ውስጥ መጥተው ይባስ ብለው መብረር ጀመሩ እንዴ እያሉ እዛ ምድር ላይ ያሉትን ወታደሮች ሬዲዮ ይዘው የሚያወሩትን ይጠይቃሉ። የሚመልስላቸውም ሰው የለም። ሰው ህዝቡን ንቀዋል በቃ ምንም አይሰማቸውም፣ ዝም ነው የሚሏቸው። እና ሰማይ ላይ ያሉ ጀቶች በህይወት ዘመናችን አይተናነቅም። አዳዲስ ናቸው፣ ልዩ ናቸው። በቃ አናቃቸውም። በቃ በጣም ነው የሚበሩት። በጣም ዘመናዊ ናቸው። እየተገለባበጡ ይበራሉ፣ ወደዛ ይላሉ፣ በግሩፕ ይበራሉ፣ ለብቻቸው ይበራሉ። በቃ ህዝቡን ከቁጥርም አልቆጠሩት። ከተማ ውስጥ እኮ ነው ኢማጂን፣ ከተማ ውስጥ። አረ ምንድነው በሀገሩ መንግስት የለም ይላል፣ የሚሰማቸውም የለም፣ ህዝቡን የሚሰማም የለም። እነሱ ስራቸውን የሚሰሩት በቃ አናቃቸውም። በቃ ጀቶቹን አይተናቸውም አናቅም። በጣም ብዙ ናቸው። ኢትዮጵያ እንደዚህ አይነት ጀቶች አሏት እስክንል ድረስ ማለት ነው። ከየት ራሱ እንደመጡ አናቅም። እና በጣም ግርም ምን ያለኝ በቃ ከተማ ውስጥ ማከል ከተማ ውስጥ እንግዲህ ከተማ ውስጥ ልምምድ አይደረግም። ከተማ ውስጥ ከ200 በላይ ጀቶች ይበራሉ። በቃ ወዲ ጀቶች የጦር ኃይል ጀቶች ወዲ ይላሉ። በግሩፕ ለብቻ እየተገለባበጡ ይበራሉ፣ ዝቅ እያሉ ይበራሉ። እዛ ህዝቡን ከምንም አልቆጠሩትም። በጣም ገረመኝ በቃ። እና ብሩክ ይሄ ነገር አስተማሪ ነው የምትል ከሆነ ለእንቁ የኢትዮጵያ ዓለም ብርሃን ቤተሰቦች ያው እንድትለቅ ነው። በሰላም በጤና ለደጉ ንጉስ ለደጉ ዘመን በሰላም በጤና ያብቃን። አሜን። ሰላም ወንድሜ ብሩክ እንደምን ዋልክ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ነህ? ሁሉ ሰላም ነው ወይ? ክብር ለመድኃኔዓለም ይሁን፣ እኛ ሰላም ነን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ ትሆናለች ብለን እናምናለን። እግዚአብሔር መልካም ፈቃዱ ይሁንና እሱ ቢፈቅድልን መድኃኔዓለም ቸርነቱን ቢያበዛልን እንደ በደሌ እንደ ኃጢአቴ ሳይሆን እንደ ቸርነቱ ለዛሬዋ ቀን አብቅቶናልና ክብርና ምስጋና ለሱ ይሁን። እናታችን ቅድስት ድንግል ማርያም ምስጋና ይድረሳት። ከዚሁ ከአዲስ አበባ ወለተ ማርያም እባላለሁ። የቅድስት ሥላሴ ጽዋ ማህበር ተሳታፊ ነኝ እና በዚህ ወር በመጋቢት ወር ህልም ያየሁትን ልንገርህ ብዬ ነው ወንድሜ ብሩክ። እዚሁ ቤቴ ግቢ ውስጥ ይመስለኛል ዝም ብዬ ደጁ ላይ እንዲደገፍ ብዬ እንደ ጋደም እንደ ማለት ነገር ብዬ ያለው ይመስለኛል ደጁ ላይ። ከዛን ልክ ወደ ሰማይ ሳይ ሰው አይሮፕላን በሰማይ ላይ ያለ ድምጽ ሰማለው፣ ከደጅ ይጮሃል፣ ይንጫጫል። ከዛም በኋላ እኔ ቀና ስል ወደ ሰማይ ቀና ስል 3 ነጫጭ አይሮፕላኖች አይቼ አላቅም እንደዚህ አይነት አይሮፕላን ካሁን በፊት። እና በጣም ነጫጭ ናቸው፣ ይሯሯጣሉ ሰማይ ላይ ወደዛ ወደዚህ ይላሉ። 3 ናቸው። ከዛም በኋላ የባለቤቴ የወንድሙ ልጅ አለችና ቁጭ ብላለች እንደዚህ ኩሽና ውስጥ። አረ ማማ ነይ ግቢ ትለኛለች። አይ እስቲ ቆይ ለያቸው ላታለሁ። ከዛን እንደዛ እያየኋቸው አንጋጥጬ ወደ ላይ እያየኋቸው አንዱ ዝቅ ይላል ወደ ታች ማለት ነው። ከዛን ወይኔ ቃል ኪዳኑ ያለበትን ቤት እኮ እየለዩ ነው ላታለሁ። ቃል ኪዳኑ ያለበትን ቤት እየለዩ እያዩ ነው። እኔ ደግነቱ አድርጌዋለሁ ቃል ኪዳኔን ግን ስዕል አድኖ ሸፈን አድርጌበታለሁ እኮ እላታለሁኝ። ያው አዲስ ቤት ነው የገባሁትና ሰዎች ሲመጡ ያው ተቃውሞ ምኑም ስላለ ለዛ ብዬ ምን ከሰው ጋር ከራከረኝ ብዬ የመድኃኔዓለምን ስዕል አድኖ ሸፈን አድርጌዋለሁኝ። እንደዚህ አስደግፌው ቃል ኪዳኑን ከውስጥ አድርጌ ላዩ ላይ የመድኃኔዓለምን ስዕል እንደዚህ ሸፈን አድርጌበታለሁኝ
ቃል ኪዳኑን እና ቃል ኪዳኑን እኮ እያዩ ነው፣ ቃል ኪዳኑ ያለበትን ቤት እያዩ ነው እላታለሁ። እና ዝቅ 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 እያለ ይደርሳል አጠገቤ፣ ወደ ግቢ ውስጥ ማለት ነው። ነጭ ነው። እንደዚህ አይነት አውሮፕላን አይቼም አላውቅም። እንደ ክብ ነገር ነው እንትኑ ሰውነቱ፣ ቅርጹ የቁመናው ቅርጹ ራሱ ለየት ይላል። እንደ ጄት አይነት ነገር ይሁን ብቻ እኔ እንጃ መግለጽ አልችልም። ብቻ አውሮፕላን ነው የምለው። ነጭ ነው፣ ሲልቨር ከለር ነገር ነው። ዝቅ ይልና ወደ ውስጥ ይገባል። ወደ ግቢ ውስጥ ገባ ይልና ዝቅ ሲል እንዴ ይሄ ነገር ሊወድቅብኝ ነው እንዴ ልና ብድግ ብዬ ገባ ላለው ወደ ኩሽና ግብት እንዳልኩኝ እነቃለሁኝ። እና ወንድሜ ብሩክ እንደው ያስተምራል ካልክ ለቤተሰቦቼ አስተላልፍልኝ፣ ወይም ደግሞ አንተው አዳምጠህ እዛው አስቀረው እልሃለሁ። ብሩክዬ እግዚአብሔር አምላክ የኢትዮጵያን ትንሣኤ እንድናይ እንዲፈቅድልን መልካም ፈቃዱ ይሁንልን በቸርነቱ። እኛ ምንም መልካም ስራ የለንም። እግዚአብሔር አምላክ በቸርነቱ ያችን ደጓን ዘመን እንድናይ ፈቅዶልን ሰብስቦናል። እንግዲህ ሳይገባን በቸርነቱ ሰብስቦናል። አሁንም ፍጻሜያችንን አሳምሮ የኢትዮጵያን ትንሣኤ እንድናይ ያብቃን፣ ያጽናን፣ ያበርታን እላለሁ። ወንድሜ ብሩክ አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንዴት ናችሁ? ኢትዮጵያ ዓለም ብርሃን ቤተሰቦቼ፣ እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ እንዴት ከረማችሁ? የድንግል ማርያም ልጅ ኢየሱስ ክርስቶስ የተመሰገነ ይሁን። ሰላም እንዴት ነህ ወንድሜ ብሩክ? ይሄ ምስክርነት የሚጠቅም ከሆነ ለእህቶቼ ለወንድሞቼ አስተላልፍልኝ፣ የማይጠቅም ከሆነ ደግሞ አንተ ጋር ይቀመጥ። ያየሁትም ህልም መጋቢት 7 ለ8 አጥቢያ ነው። እናም የመጣሁት ከቅዱስ ዑራኤል የጽዋ ማህበር ከአራቱ ታቦታት የጽዋ ማህበር ነው። ምኖረው አዲስ አበባ ነው። ስሜ ወለተ ማርያም ይባላል። እናም ወደ ህልሙ ስገባ በመጀመሪያ በሩ ክፍት የሆነ ትልቅ መጠለያ ነገር ይመስለኛል እና እዛ መጠለያ ውስጥ ጥቂት ሰዎች ነበሩ መጀመሪያ እና ሰው ይገባል ይወጣል ይገባል ይወጣል። ከዛ እንደዛም እያሉ ውጭ ላይም ብዙ ህዝብ አለ። ከዛ የሚገቡም አሉ የሚወጡም አሉ። በር ላይ ደግሞ ጠባቂዎች አሉ። በር ላይ ቆመው ደግሞ ጠባቂዎች አሉና እናም ብዙ ሰው ገባና ከዛ ያሉትም የሚገቡትም ገቡ። የሚይዛው በሩ ላይ ደግሞ ከገቡት የበለጠ ደግሞ ውጭ ላይ የቆሙትም ሰዎች አሉ። ከዛም ፊት ለፊት ያሉ ህዝቦች አሉ። ጠባቂዎችም ዝም ብለው ይመለከቷቸዋል። በመጨረሻም አንድ ሴት ትመጣና ህዝቡ ገብቶ ካለቀ በኋላ በር ላይ የቆሙትም እንደቆሙ እንዳሉ ትመጣና መታ በሩን ትዘጋዋለችና ያቺ ሴት በሩን መታ ከዘጋችሁ በኋላ አንድ ትልቅ ሴትዮ ልጄ እኮ ውስጥ ነው ያለችው፣ እኔም መግባት አለብኝ እገባለሁ ትልና ህዝቡን ትረብሻለች። ውጭ ላይ ያሉትንም ውስጥ ያሉትንም በጣም ትረብሻቸዋለች። እና እኔ መግባት አለብኝ እገባለሁ እንዴ ክፈቱልኝ ምናምን እያለች እንትን ትላለች። ከዛ ያቺ በሩን የዘጋችው ሴት ደግሞ ዝም ብላ ትመለከታታለች። ማንም መልስ አይሰጣትም። ውስጥ ያሉትም ዝም ብለው ነው የሚያዩት። በር ላይ ያሉ ጠባቂዎችም ዝም ብለው ነው የሚያዩት እና በጣም ረበሸች ህዝቡን፣ ውጭም ያሉትን ውስጥም ያሉትን በጣም ረበሸችና ከዛ ዝም ብላ ያቺ በሩን የዘጋችው ሴትም አይታት እዚያች ሴትም እንደማትገባ በቃ በሩ እንደማይከፈትላት ተስፋ ስትቆርጥ ዝም ብላ በር ላይ በቃ ዝም ብላ መጠባበቅ ጀመረች። ከዛ ያን በር እንደተዘጋ ከዛ ትንሽ ቆይቼ ዞር ብዬ ሳይ ያቺ በሩን እኮ የዘጋችው ድንግል ማርያም ነች ይለኛል። በውስጤ መጥቶ ሾክ ይለኝና ድንግል ማርያም እኮ ነች ያቺ በሩን የዘጋችው፣ እዛ ጋ የቆመችው እኮ እሷ ነች ይሉኛል። እንዴ ድንግል ማርያም ነች እንዴ ለካ በሩን የዘጋችው ብዬ ዝም ብዬ በቃ በግርምታ እያሰብኩኝ እየተመለከትኳት እያለ ለካ ውስጥ ያሉት ህዝቦች ወደ ስራ ተሰማርተዋል እና ግማሹም ወንዶችም ለብቻ ሴቶችም ለብቻ ብዙ ስራ ነው የሚሰሩት። ብቻ በየአቅጣጫው ስራ ይሰራሉ። ከዛ እኔ ደግሞ በቃ ፈዝዤ እንዳለው የሆነች ሴትም እንደኔ ዝም ብለው የሚያዩዋትም አሉ። ከዛ
እንዴ ሌሎች እኮ ስራቸውን ሰርተው ሊጨርሱ ነው፣ እኛ ሳንሰራ እዚህ ጋር ቆመን እላታለሁ ከኔ ጋር የቆመችውን ሴት። ከዛ ወይ ለካ እነሱ ሰርተው ሊጨርሱ ነው እንዴ፣ ኧረ እንሂድ ተባብለን ተነስተን እየሄድን እያለ ከዛ እንትን ካባ ጥቁር ካባ የለበሱ ናቸውና ጥምጣም አድርገዋል። ቄስ ናቸው እና እሳቸው መስቀል ይዘው እያሰሯቸው ነው እነዛን ሰዎችም ማለት ነው። ከዛ እያሰሯቸው እንሂድ ኧረ ሳይጨርሱ እንሂድ ብለን ልክ ድልድዩ ልንሻገር ስንል እሳቸው አሰርተዋቸው ጨርሰው ወደ ሌሎቹ ጋር ደግሞ ሊሄዱ ወደ ወንዶቹ ጋር ሊያሰሯቸው ሲሄዱ ኧረ ቆይ አባ መጡ ብለን ስናያቸው እነዛ አባት እነዛ መስቀል ይዘው እያሰሯቸው የነበሩት አባት ንጉስ ቴዎድሮስ ናቸው ይለኛል አሁንም ማለት ነው። ከዛ እስኪ እንሳለም እላታለሁ ያችን ሴት አሳልሙን እንበላቸው ስላት እሺ እንበላቸው ትለኝና ልክ ወደ እነሱ ልንጠጋ ስንል ጋራውን ዞረው እንደዚህ በጋራው ዞረው ሊሄዱ ሲሉ ከኋላ ተከትለን አባ አሳልሙን እንላቸዋለን። ከዛ እሺ ብለው ሊያሳልሙን ባሉበት ሲቆሙ እኛ እየሮጥን ሄድና ልንሳለም ስንል ከዛ እኔ እኮ ግን ንጹህ አይደለሁም እንዴት እሳለማለሁ ስል ልጅቷም እኔም ግን እንዴት በሳቸው እሳለማለሁ እኔም እኮ ንጹህ አይደለሁም በቃ እንሳለም ግን ንጹህ አይደለንም ግን በሩቁ እንሳለም እንላለን በውስጣችን ነው ሁለታችንም እንትን የምንለው ግን ይገባኛል እሷ የምትለው እኔ የምለውም እሷም ይገባታል። ከዛ እሳቸውም ገባቸውና ከዛ በቃ ችግር የለም እንደ እምነታችሁ ይሆንላችኋል ተባረኩ ብሩክ ሆኑ ልጆቼ እግዚአብሔር ይባርካችሁ እንደ እምነታችሁ ይሆንላችሁ ሲሉ ከዛ እኔም እንደ እምነታችሁ ይሆንላችሁ ብለዋል። ስለዚህ ተሳለም ያለው ብዬ ደስ ብሎኝ እሄዳለሁ። ያንን ድልድይ ተሻግሬ እሄዳለሁ። ተሻግሬ ሴት ያቺ ሴት ደግሞ ሁለት እኔና እሷ ብቻ ነበርን። ከዛ ሌላ ሴት ደግሞ አብራት ያለች ትመስለኛለች ከሷ ጋር እና ሲሄድ እሷም መስቀል ይዛለች የነሐስ መስቀል ይዛለች። ከዛ እንዴ የእሷን መሳለም እችላለሁ እንዴ ብዬ ወይ አልችልም ለምን አባሳልመውኝ የለ እንዴ እንደ እምነታችሁ ይሁንላችሁ ብለውናል እኮ ስለዚህ እንደ እምነታችሁ ይሁንላችሁ ስላሉኝ አሳልመውኛል አምናለሁ ብዬ ከዛ ሲሄድ እነሱ ሁለቱ ሴቶች እዛው ጋር እንደቆሙ መስቀሉን ይዘው እንደቆሙ አይመጡም እዛው ጋር እንደቆሙ ናቸው። አባ ግን ዞረው ጋራውን ዞረው ሄዱ ሌሎችን ሊያሰሯቸው ማለት ነው። በጋራው ጀርባ አርገው ዞረው ሌሎች ወንዶችን ደግሞ በዛ በኩል ያሉት ወንዶች ደግሞ ሊያሰሩ ሲሄዱ እኔ ሲሄድ ከዛ እንትን የተተከለ አትክልት አለ። አትክልቱን ዞሬ ሳይ የተተከለም አለ ያልተተከለም አለ። ከዛ በቃ ይሄ አልቋል ማለት ነው። በቃ እዛ ጋር እስኪ ጨርሰው ከሆነ እነዛኞቹን ሊያቸው ብዬ ስሄድ እነዛ ደግሞ ጎመኑን አጭደው እንደ ነዶ ነገር አስረው ነዶውን ገና አልሰበሰቡትም። የተሰበሰበም ነዶ አለ እና ያልተሰበሰበም ነዶ ደግሞ አለ። ከዛ በቃ ያልተሰበሰበው ጋር ሊሂድ በቃ ታጭዶ ያልተሰበሰበው ጋር ሊሂድ አልኩና ሄድኩኝ። እዛ ጋር ሲሄድ አንቺ ምን ሆነሽ ነው የዘገየሽው? እኛ እኮ ልንጨርስ ነው። ይሄው የተሰበሰበው ጋር በቃ ይሄንን እሰበስባለሁ ይሄን አግዛለሁኝ እላቸዋለሁ። ከዛ ቆይ አለቃውን ገብቼ ልጠይቀውና የኔ ምድር ቤቱ ጋር እንደሆነ ልጠይቀው ስል አንዷ ወጣት ልጅ ነች ከኔ ጋር ተመደብሽው ከኔ ጋር ነሽ ነይ በቃ ቁጭ በይ ከኔ ጋር ነሽ አትጠይቂው አለቃውንም በቃ ከኔ ጋር እንደተመደብሽ እኔ ያውቃለሁ ከኔ ጋር ያለሽው በቃ ቁጭ በይና ለምን አረፈድሽ እስካሁን ድረስ ትለኛለች። እሺ በቃ አረፈድኩኝ እኮ ምናምን ነገር እላትና ቁጭ ላለውና ይሄንን እንትን እንዳልኩኝ ነቃሁኝ እና ይሄ እኔ እንትን ስል በሩ ሊዘጋ ነው ክርችም ሊል ነው ትንሽ ነው የቀረው። እድል ካላችሁ አመልጣችሁ ፍጠኑ ንስሐ ግቡ ያሉት ትዝ አለኝና በሩ ተዘግቷል የሚለውን ድንግል ማርያም በሩን የዘጋችውን ሳይ ብቻ ይሄንን ነገር አይቼ እኔ ህልም መፍታት አልችልም ግን በሩ እንደተዘጋ አየሁኝ። ድንግል ማርያም በሩን እንደዘጋችው አየሁኝ እና ይሄ የሚጠቅማችሁ ከሆነ ይሄን መልእክት ላስተላልፍ ፈልጌ ነው። አመሰግናለሁ። ወለተ ማርያም ነኝ።